ኢየሱስ ክርስቶስ ብቻ አማላጅ እንደሆነ ከአብ ጋር ያስታረቀን ኢየሱስ ክርስቶስ ብቻ እንደሆነ ከመጽሐፍ ቅዱስ ውስጥ ያሉትን ነገሮች እያየን እንቀጥላለን ማለት ነው። እሺ የመጀመሪያው የሚሆነው ሮሜ ምዕራፍ 8 ቁጥር 34 ላይ ሲናገር ምን ይላል? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ይናገራል ማለት ነው። እዚህ ጋር የሚናገረው ነገር ምንድነው? እግዚአብሔር የሚሰማው ክርስቶስን ብቻ ስለመሆኑ ነው። ወይም ደግሞ ለኛ የሚማልድና ጠበቃችን ጌታ ኢየሱስ ክርስቶስ ስለመሆኑ የሚናገር ነው ማለት ነው። ሌላውን ስንመለከት ዕብራውያን ላይ ነው አብዛኛው ሐሳብ ያለው። ዕብራውያን ምዕራፍ 6 ቁጥር 20 ላይ ስንመለከት በዚያም ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ ብሎ ይናገራል ማለት ነው። እዚህ ጋር የሚናገረው ሐሳብ ደግሞ ኢየሱስ እውነተኛና ዘላቂ ሊቀ ካህናችን ስለመሆኑ አሁን ኢየሱስ ክርስቶስ ሊቀ ካህን ከመሆኑ በፊት 83 ሊቀ ካህናት እንደነበሩ እንመለከታለን በብሉይ ኪዳንም ኢየሱስ ክርስቶስ ከመምጣቱ በፊት ማለት ነው። እና እነዚህ ሰዎች ሁሉም ሰዎች የነበሩት ሰዎች አልፈዋል ወይም ደግሞ ሞተዋል፣ ነፍሳቸው ተቀብረዋል። ነገር ግን ኢየሱስ ክርስቶስ ብቸኛ ሕያው የሆነ በአብ ቀኝ ያለ ስለኛ ደግሞ ሊቀ ካህን ሊሆን የሚችል ለአንድና ለመጨረሻ ጊዜ ዘላቂ ሊቀ ካህን ሊሆን የሚችለው ኢየሱስ ክርስቶስ ስለመሆኑ የሚናገር ነው ማለት ነው። ሌላው ዕብራውያን ምዕራፍ 7 ከ23 እስከ 28 ላይ ያለውን ነገር ስንመለከት እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና፣ እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና፣ ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል ብሎ ይናገራል ማለት ነው። ከ23 እስከ 28 ስንመለከት ማለት ነው። እና እዚህ ጋር የሚናገረው ነገር ምንድነው? ቅድም እንደተናገርኩት ያው ኢየሱስ ክርስቶስ ከመምጣቱ በፊት ወደ 83 የሚሆኑ ሊቀ ካህናት እንደነበሩ እነሱም ግን እንዳለፉ እንመለከታለን። ማለት ክህነቱ የማይለወጥ ፍጹም ሊቀ ካህን ስለሆነ ክርስቶስ ኢየሱስ ፍጹም ሊቀ ካህን ስለሆነ አብ እንደሚሰማው አብ እንደሚቀበለው የሚናገር ነው ማለት ነው። እዛው ዕብራውያን ምዕራፍ 9 ከ11 እስከ 13 ላይ ደግሞ ስንመለከት ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት በዚህ ፍጥረት ባልሆነች እንኳን የዘላለምን ቤዛነት አግኝቶ አንድ ሰው ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎችን ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀደሱ ከሆኑ እያለ ይቀጥላልና እዚህ ጋር ሲናገር ምንድነው? ያው በኦሪት ጊዜ እንደምናውቀው የሰው ልጆች ከእግዚአብሔር ጋር የሚታረቁበት በእንስሳት ደም ነበር የሚታረቁት። ነገር ግን ኢየሱስ ክርስቶስ ከመጣ በኋላ ኢየሱስ ክርስቶስ አንዴ ለሰማይ የሚሆን አንዴ ለኛ ለሕይወታችን የሚሆን መስዋዕት ካቀረበ በኋላ አንዴ ለዘላለም ስርየትን አግኝተናል ማለት ነው። እሺ እዚህ ጋር ደግሞ የሚናገረው ሌላ ተጨማሪ ሐሳብ ኢየሱስ በሰማይ ያለው ማደሪያ ሊቀ ካህን ስለመሆኑ ነው። ማለት ሌሎቹ በዚህ ምድር ላይ የነበሩ ነበሩ። 83ቱ ሊቀ ካህናትን ስንመለከት በዚህ ምድር ነበሩ። ኢየሱስ ግን በሰማይ ያለው ሊቀ ካህን ስለመሆኑ የሚናገር ነው። ኢየሱስ ውስጣዊ መንጻታችንን ወይም ደግሞ የኃጢአት መንጻትን ያመጣ ሊቀ ካህን በደሙ በክርስቶስ ኢየሱስ ደም ኃጢአታችንን እንደታጠበ የሚናገር ነው ማለት ነው። እንዲሁም የመጨረሻው ሐሳብ የምንመለከተው ዕብራውያን 9 ከ27 እስከ 28 ላይ ስንመለከት ለሰዎችም አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ሊያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል።
ብሎ ይናገራል። እዚህ ጋር የሚናገረው የብዙዎችን ኃጢአት ለማስወገድ አንድ ያቀረበው መስዋዕት ብቻ በቂ ስለመሆኑ የሚናገር ነው ማለት ነው። እና እግዚአብሔር ይባርካችሁ። በዚህ ቻናል ላይ የተለያዩ አይነት የመጽሐፍ ቅዱሳዊ ትምህርቶችን እንዲሁም ጌታ ኢየሱስ ክርስቶስ ለመዳን ስንል ማወቅ ካሉብን ነገሮች፣ መጽሐፍ ቅዱስ ቃል ውስጥ እውነታዎች፣ እንዲሁም ደግሞ ተከታታይ የሆኑ የመጽሐፍ ቅዱስ ትምህርቶችን እንማራለን እና ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ለሌሎቹም ደግሞ ሼር በማድረግ የዚህ ቻናል ሰፖርተር እንዲሆኑ በአክብሮት እጠይቃለሁ። እግዚአብሔር ይባርካችሁ።